ዴቭ አትደንግጥ፣ እኔ ነኝ። አወቀ። ምን እያክ ነው? ምን የሚሉት እብደት ነው? እሺ ስጋር ለነገሩ ከጋሽ አወቀ ላንቺ የተላከ መልእክት ለማድረስ እንጂ ያንቺን ወሬ ለማዳመጥ አልነበረም የመጣሁት። ከጋሽ አወቀ አባዬ ምን ልሁን ብሎ ነው በዚህ ማታ አንቺን የሚልከው? ሰውየው ያልከው ንዋይን እንዳይሆን? አዎ ንዋይ ራሱ በጥርሱ እየሳቀ አጥንትን ግጦ ስጋን የሚበላ አውሬ። አንተ ቆይ ችግር ምንድነው ታውቃለህ? ሲጀምር ያማች ተቀጣሪ መሆን አልነበረ። የጋራ ድርጅት መሰረት እንጂ ተቀጣሪ አይደለም። ይቅርታ ንዋይ፣ አወቀን እየናከው ብቻ እንዳይሆን። ምን እንዳያመጣ ነው የሰጋው? ምን ያመጣል? የትኛው ቢዝነስ? ይሄ ታክስ ማትከፍልበት ከምስኪኖች ላብ የተመነተፈ ከሀገር ሀብት ላይ ዘርፋ ያካበትከውን ገንዘብ ነው ቢዝነስ የምትለው? በአደባባይ ሲዝትብኝ እንደተሰማኝ ንዴት አንገቱን ሲጥ ማድረግ ነበረብኝ። ግን አሁንም አልረፈደም። ይቅርታ ንዋይ፣ ድጋሚ ልንገርህ፣ አወቀን በፍጹም መናቅ የለብህ። ምን እንዳያመጣ ነው የሰጋው? የወሰዳትን እያንዳንዷን ሀብትን ቢሆን ይተፋታል። ስማ፣ የጮኸ ውሻ ሁሉ ይናከሳል ማለት አይደለም። ለማንኛውም ከዚህ ሰዓት ጀምሮ ያንተ ስራ አወቀን ማጥመድ ይሆናል። ተግባባን? እሺ፣ አሁን መሄድ ትችላለህ። ነገ እንገናኛለን። አንቺ ደግሞ በዚህ ሰዓት ልትሄጂ ነው? ዴቭ ፒዛ ሊጋብዘኝ። በዚህ ሰዓት? አዎ ምን ችግር አለ? ከዴቭ ጋር አይደል እንዴ? ልትጋብዘኝ ነው አይደል? አዎ አንቺ ከፈለግሽ። ምን ሆነሻል? ምንም የሆነ ነገር ነው ሆነሻል። ይሄ ሰሞኑ አጀንዳችን ነው እንደዚህ የሚያብሰለስልሽ? እሱስ ቢሆን ምን ይደንቃል? ይደንቃል። ልጃችን ዛሬ ለማን አመጣሽው? አያቱ ጋር የቆየ እስከሆነ አይበቃም? መጀመሪያ ለምን ወሰድኩትና ነው መልሼ የማመጣው? ምን ማለት ነው? ለአንድ ለሁለት ቀን ማለት እኮ ሳምንት ማለት አይደለም። አንቺ ማታመጪው ከሆነ ቃል ተነጋግረናል። እንዲህ አይነቱ ውጥረት ያለበት ቤት ውስጥ መጥቶ የባሰ ጭንቀት ነው የሚያተርፈው። ስለምን ውጥረት ነው የምታወሪው? በትዳር ውስጥ አልፎ አልፎ መጋጨት አዲስ ነገር ነው ወይስ እኔ የማላውቀው ነገር አለ? ምን እየተደረገ ነው? ቆይ አታ ዝም ብሎ ዘፈር ብቻ ነው እንዴ? እናቴ ለምለሟ ድንግሏ አገር በዘፈን የሚገነባ መሰላቸው እንዴ? ዘፈን ብቻ ነው አገር የሚያድገው በሳይንስ ነው እንጂ በወሬ አገር ያድጋል እንዴ? ዘፈን ብቻ ነው እንዴ? አገር የሚያድገው በዘፈን ነው እንዴ? እንዴት ተቀልዷል! አለማሽላ ምን ያስፈነድቃል ሲሉት አንጀቷ አሮኮ ስብሰባ
ስብሰባ እንዲህ ተሰብስቦ እንትን ይላል። ኤክስፖርት ይደረጋል አይደረግም? አበል አንተ ሁል ጊዜ እኔ ቤት ውስጥ ቁጭ ብዬ አንተ መጣህ አልመጣህ እያልኩኝ መጨነቅ አለብኝ? ምን አለ በጊዜ ብትመጣ ብላ። አንቺ ሰክረሻል ወይ ምንድን ነው? ቆይ እባክሽ እኔ ስብሰባ ላይ እና ሉዬ በቃ አሁን የሻይ ሰዓት ነው እንሂድ በቃ። እምቢ ብልስ ቆይ ና ማነው አንድ ለመንገድ ሸው አርገሽ ልጋብዝሽ። ማነው ሉሌ እባክህ መሽቷል እኮ። አምጣ በቃ አልኩህ እኮ ይበቃል። እስከ ዛሬ የጠጣው ለአመት ይበቃል። ቆይ ያለኛ ምዝጉን ጠጪዎች እነዚህ ነጋዴዎችስ ምን አላቸው? እኛም ይበቃቸዋል። እስካሁን የጠጣህላቸው ማውጣ ይቅርታ። አየሽ አይደል ሰው ማመን መጨረሻው ምን እንደሆነ። እሺ እኔ እንግዲህ ምን ማድረግ እችላለሁ? ቃል ምንም ቃል ለምን ታስጨንቀኛለህ? አንተ አልነበርክ እንደ አባዬ ከአቅሙ በላይ የሆነ ችግር ቢገጥመው ነው እያልክ ስታጽናናኝ የነበረው? መስሎኝ ነበረ መስሎኝ። ሲጀመር የአባትሽን ድብቅነት እኔ እንዴት ላውቅ እችላለሁ? እሺ በቃ አትናደድ። እኔ እናንተ ከዚህ በላይ ብዙ ችግር አሳልፈናል አይደል? ያ ሌላ ይሄ ሌላ ምን ያገናኘዋል? እሺ በቃ አትናደድ። መጀመሪያም ከሱ ጋር እንድሰራ መገፋፋት አልነበረብኝም። እሺ ይቅርታ አድርግልኝ በቃ። ይቅርታ ምን ይፈይድልናል? ይቅርታ የቤት ኪራይ፣ የልጃችን ትምህርት ቤት ይከፍላል፣ አስቤዛ ይሸፍናል፣ አከራችን ጠዋት ማታ ሲዘፍንብን እያየሽ። እሺ አሁን ምንድን ነው የምናደርገው? እዚህ ቤት ፒዛ ይኖራል እንዴ? እንግዲህ ፒዛ ጋብዘኝ ብለሽ አይደል እንዴ ያመጣሽ? ውይ የኔ ጌታ የእውነት ፒዛ ምሮ ይመስላል እንዴ? እኔ እኮ መውጫ ምክንያት ፈልጌ ነው። አንቺ ግን አራዳ መሆንሽ። ስማ ደግሞ በጊዜ ግባሽ። ነገ ጠዋት ስራ ቦታ በሰዓቱ መገኘት አለብኝ። ይኸው ለአባትሽ ግን መናገር አይቀርም። ታረገው። እውነቴን ነው። ታረገው። ባይ ባይ። እናገራለሁ ይሳራ።
ሄሎ። አዎ ነኝ። ማን ልበል? ምን? መቼ? በቃ እኔ ደውልለታለሁ። እሺ። እንዴ ሄሎ ነው። ቢሮው ሳይዘረፍ አልቀረም። ለምን እቀልዳለሁ? እውነቴን ነው። እየቀለድኩ አይደለም። በቃ እዛው እንገናኝሽ። ቃል ቃል የደወሉላቸው ደንበኛ መስመር ስለሚወስደ እባክዎ ትንሽ ቆይተው ይደውሉ። ጓደኛ በቁሜ ነው የቀበረኝ ዳዊት፣ በቁሜ በሽጉጥ አናቴን ቢመታው እንኳን ከዚህ የከፋ ሊሆን አይችልም። አወቀ ይህንን ለማድረጉ አንተ በምን እርግጠኛ ኖ ከሱ ውጭ ይሄንን ሌላ ማንም ሊያደርግ አይችልም። ስታስበው ተራ ሌባ ሚስጥራዊ ሰነዶችን፣ የፋይናንስ ሪፖርቶችን፣ የፓርትነሮቻችን አድራሻና የፕሮጀክት ዝርዝሮችን ስራዬ ብሎ መርጦ ሊወስድ ይችላል? አይችልም። እኮ ቀድሜ ነግሬሃለሁ። አወቀን በዋዛ እንዳታየው ብዬ አስጠንቅቄሃለሁ። የሚያወጣው እንደዚህ አይነት ውንብድና ሰርቶ በሰላም መኖር የሚችል ይመስለዋል? አይችልም ነው የምልህ፣ አይችልም። ትናንትና ምንም ማድረግ አይችልም ስትል ነበር። እኔ እኮ አወቀን ተጠንቀቀው ብያለሁ። ነገ ደግሞ ምን እንደሚያደርግ ማንም አያውቅም። በቃ ዳዊት ላስብበት። ለመሆኑ ፓርትነሮቻችን ይህንን ቢሰሙ ምን እንደሚያደርጉኝ ታውቃለህ? ድምጥማጤን ነው የሚያጠፉት። ዘቅዝቀው ነው የሚቀብሩኝ። እንዴት አደርክ? እኔ ምን ሆናለሁ? አንተ ልጠይቀኝ እንጂ ማታ እንደዛ ሆነ አምሽተህ ምንም እንዳልቀመሰ ሰው ደግሞ በጠዋት ፍሬሽ ወደምትነሳበት ሚስጥር ነው አልገባ ያለኝ። ምን አሳን ውሃ ትናለው ሲባል ሰምተህ ታውቃለህ? ልምድ ያለው ጠጪና ጉማሬ እኮ አንድ ናቸው። እንዴት ነህ ታዲያ? ልውል አንድ ነገር የምፈልገው ነገር አለኝ። ምን? ስማ፣ አሁን ልብ ብለህ አድምጠኝ። አንደኛ
ስለዚህ ነገር ማንም ሰው እንዲሰማ አልፈልግም። ማንም ዳድ ምን ብዬሽ ነበር? እንደ ማንኛውም ሰራተኛ ሰዓት አክብረሽ ግቢ አላልኩሽም? ዳድ በጠዋት መነሳት እንደማይሉ ታውቃለህ። ምንድነው የሁላ መይስ? የሆነ ዳይኖሰር የገባበት ቢሮ እኮ ነው የሚመስለው። ምን ሆናችኋል? አንቺ ራስሽ ምንድን ነው የምትመስዪው? በሻው ነው ወደ ቢሮሽ። ቆይ ዳድ አንተ ጊዜያዊ ጸሐፊ ለመሆን የሆነ ሽንሽን ቀሚስ ምናምን ወይ ረዥም ቀሚስ ምናምን ማድረግ አለብን? በሻው ነው ወደ ቢሮሽ። እኔና አንቺ በኋላ እንነጋገራለን። ሰው እንደዚህ ቻይ ራስባት ልጅ ብሎ ይወዳል። ረገበል ወይ ሁላችንም የዘራነው ነው እናጭው። እስቲ ቆይ ረገበል ቁጭ በል እስቲ ቁጭ በል። ረገበል ነው። ቆይ ግን ቢያንስ ዝርፊያ እንደተካሄደብን ለፖሊሶች መናገር የለብንም? ማንም ሰው ማለት ፖሊስን ጨምሮ እንደሆነ አይገባም? ሁለተኛ አወቀ ይህንን ነገር እንዲያደርግ ማን ተባበረው? የቢሮዬንስ ቁልፍ እንዴት ሊያገኘው ቻለ? የወደፊት እቅዱስ ምንድን ነው? ለእነዚህ ጥያቄዎች መልስ ማግኘት አለብን። አሁን ግን በቅድሚያ አወቀን ማግኘት የኔና ያንተ የተቀዳሚ ተግባራችን ይሆናል። ተግባባን? ተግባብተናል። ከጀርባ ሆኖ ማን ደገፈው ለሚለው ጸሐፊዋ እሷ ላይ ትኩረት ማድረግ ያለብን ይመስለኛል። እንዴት በዚህ ጊዜ እረፍት ልትወጣ ቻለች? ካወቀ ጋር ያላት ግንኙነት ምንድን ነው የሚለውን በደንብ ማጣራት አለብን። አንተ ግን ከቤተሰቦቹ ከወዳጆቹ ጋር ያለህን ግንኙነት ተጠቀምበት። ይሄ ቤተሰቡ ወዳጅ ምናምን በሙሉ የሚያስፈልግ ነገር ካለ ጠይቀኝ። አሁን መሄድ ትችላለህ። ሄሎ ምንድን ነው ደግሞ? እንደ ትላንትናው ፒዛ ምናምን ጋብዘኝ ልትይ ነው? አንተ ደግሞ ያስከውን አትለቅም። አዎ አልለቅም። ቆይ ማታ ስንት ሰዓት ገብተሽ ነው ጠዋት እንደዚህ መነሳት ያቃተሽ? ለሚቲንግ 7 or 8 በጊዜ ነው የገባሁት። ከሌሊቱ 8 ሰዓት። ስማ እኔ ስገባ ማለት ነው አዲስ አበባዎች እየወጡ እንደነበረ ብታውቅ ምን ልትል ነው? ያው እባክህ ስራ አለብኝ። ቆይ ከሌሊቱ 8 ሰዓት ከጎጆ የሚወጣ ጅብ ብቻ ነው? እሺ ወይ ፈልጋለህ ያልሽኝ ይሄን የሌሊቱ ጀብዱሽ ልታወሪልን? አይደለም በእናትህ ዳድ ምን ነው እንደዛ የሚጮህ? ስለ ትናንቱ ነገርከው እንዴ? ሰማ ዴ እንደምወድ ደግሞ ታውቃለህ። ከፈለክ አሴ ብራዘር፣ ከፈለክ ደግሞ ዋቴቨር፣ ግን እንደ ዳድ አታስበኝ እሺ? እና ነገርከው? አልነገርኩት፣ ግን ወደፊት ግን መናገር አይቀርም። ይሁን ሳራ፣ አንቺ የት እንደምትውይ ምን እንደምታረጊ እኔ ምንም ነገር ማላቅ መስሎ ከተሰማሽ ተሳስተሻል። ሁሉም ነገር አውቃለሁ። ቻው። እሺ እሺ። አባቷ ከጻፈው ደብዳቤ አንተ ምን ተረዳ? ያው ድሮ የምጠረጥረው ነው። ሌላ ምን ይሆን ይችላል? የጠረጠርኩት ማለት ሲጀመር አማቼ ይሄን ደብዳቤ ለምን የጻፈላት ይመስልሃል? አደጋው ስለሆነ ነው። እሺ አንተም እሱም መስጠም የጀመረች መርከብ ውስጥ እንደሆናችሁ አድርጋችሁ አስቡት እኮ። ምን አይነት አደጋ? እኔ እኮ ግራ የገባኝ ይሄ ነው። ምን አይነት አደጋ? ለህልውና የሚያሰጋ አደጋ። በሌላ አነጋገር አንበሳ ሊበላ የጣለውን ግዳይ ለመንጠቅ ስትሞክር የሚደርስብህ አደጋ ማለት ነው። ግን እኮ እኔም ሆንኩኝ አማቼ ከማንም ላይ ምንም የመንጠቅ ዓላማ ኖሮን አያውቅም። ሁሉን ነገር ህጋዊ በሆነ መንገድ ነው የምንሰራው። ነጥቧ ላይ መጣህልኝ። ፈናት ወይ ሱሲ ወይ ሌታድሽ ወይ በእናትሽ እኔ ለራሴ እንቅልፌን አጥቼ ነው ያደርኩት። ደግሞ አንቺ ምን ሆነሽ ነው እንቅልፍሽ የምታውቂው?
ለሊቱን ሙሉ አንዲት ሴት ነበረች እያለ እንቅልፌን አሳጥቶኝ አድር መሰልሽ። አንድ ሴት? የምን ሴት? ምን አውቃለሁ። አንዴ ስለ አንዲት የቤት ሰራተኛ ይቀጥልና ደግሞ ስለ አንዲት ስደተኛ። ባይገርምሽ ሲፈጠር ስለማያውቃት እናት ሁሉ አንስቶ እንዲቹን ያሳደረኝ። እንግዲህ ፖለቲካ ሰለቸኝ ስላልሽ ይሆናል። ፖለቲካ በስንት ጣዕሙ እንዴ! ዛሬ እኔን እዚህ አጠገቡ አስተኝቶ ስለ አንዲት ሰራተኛ ሙገሳ ከጀመረ ነገ ጎትቶ እንዳያመጣብኝ ፈሪልኝ። ሶሲ ምን ሆነሻል? ምንድነው ፊትሽ? ከመሸ የመርዶ ደብዳቤ ይዘሽ መተሽ ቁጭ አድርገሽ ነው ያሳደርሽ። ምን ተፈጠረ እንዴ? አሁን እዚህ ልንገርሽ? ወይ ሶሲ ነይ ግቢ፣ ነይ እንግባና እናውራ። እንዴ ህገ ወጦች በሚጫወቱበት ሜዳ ላይ ህጋዊ ልሁን ብትል ምን እንደሚገጥም ታውቃለህ? አደጋው ላንተ አልታየም። ላማች ግን ታይቶታል ወይ ደግሞ አውቆታል። እንዴ ጥልቀቱ ምን ያህል እንደሆነ በማታውቀው ባህር ውስጥ መዋኘት ስትጀምር ሻርኮች ዋናን በዝምታ የሚያዩ ይመስላል። ነገሩ ያኮነ እኮ አማቼም እያወቀ እሳት ውስጥ ከቶኛ ማለት ነው አይደል? ኖ እንደዛ ብሎ መደምደም ይከብዳል። በዛ ላይ አንተ የልጁ ባል ነህ። ሌላው ደግሞ እሱም እኮ ምናልባት ተሸውዶ ሊሆን ይችላል። አይመስለኝም፣ በፍጹም አይመስለኝም። እሱም እያወቀን ያደረገው ሶስናም የምታውቀው ነገር ይኖራታል። ለማንኛውም እንገናኛለን። እና እንጂ አንተ ዝም ብለህ ብድግ ብለህ የድግስ ፕሮግራም አደረከው እንዴ? ብድግ ብለህ የምትሄደው ሁሌ ና ክፈል እንጂ። በተፈጠረው ነገር በጣም አዝናለሁ። ግን አባትሽ ምን ገጥሟቸው ይሆን? እኔ ማወቅ ቢሆን ደስ ባለኝ። ከአቅሙ በላይ የሆነ ችግር ስለገጠመው ነው እንጂ እንደዚህ አያደርግም ነበር። ምን አይነት ጣጣ ውስጥ ነው የገባሽው? በእናትሽ አይገርምሽም? ግን ያልገባኝ ቃል እንዴት ነው ነገሮችን መረዳት ያቃተው? ወይ ወንዶች የራሳቸው ስሜት ብቻ ነው ማዳመጥ የሚፈልጉት። ሲሆን በዚህ ሰዓት ለችግሩ መፍትሄ መፈለግ ነው እንጂ ለምንድን ነው አንቺ እንደዚህ የሚያስጨንቅሽ? በእናትሽ በሱም አትፍረጂ። የቤተሰብ አስተዳዳሪ ሆኖ የቤት አስቤዛ መሸፈን፣ የቤት ኪራይ መክፈል ሲያቅተው ከዚህ በላይ ቢሆን ይፈረድበታል? እሻው ምን አሰብሽ? ቃልም በምችለው መንገድ ላግዘው ፈልጋለሁ። ወርቆችንም ቢሆን አስይዤ አንቺን የፈለኩሽ ለዚህ ነው። ቢያንስ አንቺ ከኔ የተሻሉ ሰዎች ታውቂያለሽ። ወርቆችሽን ሶሲ? ሄሎ ቃላብ ነህ? አሁን ነኝ። ዳዊት ነኝ። ዳዊት እንዴት ነህ? ሰላም ነው? ደህና ነኝ ቃላብ። ላናገር ፈልጌ ነበር። በምን ጉዳይ? መገናኘት እንችላለን? ይቻላል። በቃ እደውልልሃለሁ። ጥሩ እሺ። ሰላም ነው? ሰላም ነው?